ደህና ነሽ? የኔ እናት ግን በጣም ነው የፈራው። አንቺ ያምሻል እንዴ? ምንድነው የሚያስፈራው? ፌመስ እኮ ነው፣ ህይወትሽን ነው የሚቀይርልሽ። አትሾጂ። አይኖ እሱን እኮ የኔ ቆንጆ። ግን እሺ ማየነስ ምን ብያት ነው ከቤት መውጣው? ለእሷ አታስቢ፣ ማሚ እኔን ታምነኛለች። እውይ የኔ ቆንጆ፣ ዛሬ ደግሞ እንዴት አባሽ ነው ያማረብሽ። ለማንኛውም ልታምጪ ማታመልጠኝ የቤት ልጅ ነው ደግሞ የምትመስለው። እንዴት ናችሁ? ሰላም። ይኸው እሷ ናት ያልኩክ ልጅ። ታውቂኛለሽ ብዬ ኤክስፔክት አደርጋለሁ። ብዙ ስራዎችም ስላሉን አብረን እንሰራለን። እሺ በጣም ደስ ይለኛል። አመሰግናለሁ። ምንም ማለት አይደለም። ብዙ ስራዎችን ስለምናወራ ብቻችንን ሆነን እናወራ በደንብ። ለማንኛውም በሉ እኔ ልሂድ። ቆንጆ ታብሳይለች ተጠቀሚበት። አንተ ተወኝ። ዛሬ ሲዙ ይምጣ እንጂ ፏ ነው ማረገ። አንቺ ግን ጓደኛሽ ላይ ከብድም ባኪ እንቅልፍ መድኃኒት ነው። ደግሞ ለራሷ ብዬ ነው ድንግል ሆና ተምትሙት። ጓደኛዋ ነች የምታቀሳስረው። ሲዙ አጣጣምካታ። ኧረ ዞር በይ በእናትሽ። ምን አይነት ሴት ነው ያመጣሽው? በእናትሽ እንዴት ናችሁ? እና ስራ ምናምን እንዴት ነው? ይቅርታ እንዴ መጸዳጃ ቤት ደርሽ? እሺ ደርሰሽ ነኝ። ወይ አንዴ እቺን ስልክ አውርቼ ልምጣ። ይቅርታ እሺ፣ የስራ ስልክ ሆኖብኝ ነው። ውሃ ልዘዝ መሰለኝ። ውሃ ምን ያደርጋል? እንካ ስፕራይቱን ጠጣ። እሺ ይኸው የተቀዳው። እዚህ ልጠጣ ብለሽ ነው? እሺ ውሃ ማዘዝ ነበር ግን የፈለኩት። ስማር አንደኛ የራቆት ቪዲዮ ትይዝብኛለህ፣ ከዛ ታስፈራራኛለህ፣ ካልተስማማን ደግሞ ትፖስትብኛለህ። ከረንት ቶፒክ ነኝ። ከዛ ፍትህ ይባልና ከዛ ምን ተባለ እረሳለሁ። እኔ ደግሞ ክትክት ይወጣል። ሴት እህት የለችም? እህቱን እስቶ እናት አለ መቼም አይደል? ከእስር ቤት በላይ ህሊና እስር ቤት ነው። እሱ ይቅጣ። አንቺ ደግሞ ሴት ነሽ፣ ነግ በኔ በይሺ። ወዳጄን አንተ ጠብቅልኝ፣ ጠላቴን ደግሞ እኔ ጠብቀዋለሁ ነው።